ይውላችሁ ሰዎች ብዙ ነገር ሊያደርጓችሁ ይችላሉ። ብዙ ነገራችሁን ሊነጥቋችሁ ሊወስድባችሁ ይችላሉ። ሕይወታችሁን የሚያሳጣ የሚመስል ነገር ሊያደርጓችሁ ይችላሉ። ሰው እግዚአብሔር ካረዳው ባይ ኔቸር በተፈጥሮ ደፋር እስከ ምን ርቀት ሊሄድ እንደሚችል አታውቁም። ያዘናችሁለት፣ የራራችሁለት፣ ያከበራችሁት፣ የተቀበላችሁት ሰው ብዙ ነገር ሊያደርጋችሁ ይችላል። ወንድሜ ያላችሁት ሰው ሊነሳባችሁ ይችላል። ይሄ በክርስትና ሕይወት ስንኖር የሚያጋጥም ነው። የራራላችሁት ሰው ሊጨክንባችሁ ይችላል። ከዚህ አንድ ነገር እንድንማር ስለምፈልግ ነው። ክብራችሁን፣ ገንዘባችሁን፣ ንብረታችሁን ሁሉ ሊወስድ ይችላል። ሰው ግን ከናንተ መውሰድ የማይችለው አንድ ነገር አለ። ማድረግ የማይችለው ግን አንድ ነገር አለ። ባደረጋችሁ ነገር እናንተ የምትሰጡትን ምላሽ ሊለውጡ አይችልም። እናንተ አሁንም መወሰን ትችላላችሁ። እናንተ ተበድላችሁም ኢትስ ኦኬ ብላችሁ ንቃችሁ መተው ትችላላችሁ። እናንተ ተገፍታችሁም ኢትስ ኦኬ። ሰው ያለ ጥፋታችሁ መቀመቅ ሊከታችሁ ይችላል፣ ምንም ባላረጋችሁት ነገር ማለት እና ደግሞ በድሏችሁ እንደ ተበዳይ ሊጮህ ይችላል ያሰው። በፍጹም ግን እንደሱ ክፉ ሊያረጋችሁ አይገባም።